ያው ስለ አላባ በጣም ነበር የምሰማው። አንደኛ በደጋፊ ምክንያት ደጋፊ በጣም ብዙ አለው ከዚህ በፊትም አይቼ ስለማቅ እና ለፕሪሚየር ሊግ ወደሚያደርገው ጉዞ ቢያድግ በጣም እኔ ደስተኛ ነኝ። ምክንያቱም ከሀገር ቅርብ ስለሆነ ለኔ ቢያድግልኝ በጣም ደስ ይለኛል። ክቡራትና ክቡራን ተመልካቾቻችን ዛሬ ደግሞ እንግዲህ ከታዳጊው ሁዘይፋ ጋር ተገናኝተናል። እንደ አጠቃላይ አጠር ያለ ቆይታ እናደርጋለን። ሁዘይፋ ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። እስቲ እንደ አጠቃላይ ስምህንና አሁን የት እንዳለ? ስሜ ሁዘይፋ ሻፊ ይባላል። አሁን የምገኘው ኢትዮጵያ ንግድ ባንክ ዋናው ቲም እገኛለሁ። ጥሩ ጊዜ እያሳለፍኩ እገኛለሁ። ሁዘይፋ እንግዲህ ሚዲያ ላይም እንደሰማነው ከሶዶ ከተማ እስከ ናሽናል ቲም የዘለቀ ጉዞ ነበረና ያንን እስቲ ባጭሩ እንዴት ትገልጿል? ያው ያ ጊዜ በጣም ከባድ ነበረ። ከአላህ ጋር ሳክተኗል። በጣም ብዙ ጉዞ ቢኖረውም ያው ከፈጣሪ ጋር ካለ የትም ትደርሳለህ ብዬ ነው የማስበው። ታዳጊ ነህ፣ ነገ ብዙ ነገር ይጠብቃልና እንግዲህ ለታዳጊዎችስ ምን የምትለው መልእክት አለ? ያው ለታዳጊ የምመክረው ነገር ቢኖር በርትቶ እንዲሰሩ ነው። ምክንያቱም ከሰራ የትም ትደርሳለህ እና ከአላህ ጋር ሁሌም ወደፊት መሄድ ነው ያለባችሁ እና ለታዳጊዎች በርቱ፣ ጠንክሩ፣ ትደርሳላችሁ ያላችሁበት ቦታ። እንግዲህ ኢትዮጵያ ብሔራዊ ቡድን ምድብ ድልድል ወጥቶለታልና ከዛ አንግል ደግሞ እንግዲህ ሀገሩን ወክላችሁ በቀጣይ ትሄዳላችሁ። ከዛ አንግልስ እንግዲህ ኢትዮጵያ ሁሉንም ጨዋታ የተሰጣትን አሸንፋ ወደፊት መሄድ የሚለውን ከምን ታያል? ያው በጣም ምድባችን በጣም ከባድ ነው። እንደሰማነው እኛም ያው ሞሮኮ የሚባል ቲም ወደ 11 ወደ 12 የሚጠጋ ተጫዋች ኢሮፕን የሚጫወቱት ቱኒዚያም እንደዛው እና ይሄን ነገር እኛ ተጋፍጠን ለዓለም ዋንጫ እናልፋለን ደግሞ እናሳካዋለን ብዬ አስባለሁ። ሁዘይፋ ሻፊ ጎል ባስቆጠር ቁጥር በአጠቃላይ እንግዲህ ስጁድ እያደረክ አላህን ታመሰግናለህ። ያንን እንዴት ገልጿል? ያው መቼም እግር ኳስ ላይ ምንም ላይ ስትሆን ቅድሚያ አላህን ነው የምትይዘው። አላህን ካልያዝክ የትም ስለማትደርስ እኔ ቅድሚያ ማመሰግነው ፈጣሪን ነው፣ አላህን ነው ማመሰግነው። እናንተም እንደዛ ብታደርጉ በጣም እኔ ደስ ይለኛል። ከፈጣሪ ጋር ያላችሁን ግንኙነት አቀራርቡት በጣም። ሀላባ ከተማ እንግዲህ ቅርብ ነው የሚገኘው ከሶዶ ጋር። እንግዲህ ፕሪሚየር ሊግ ለመግባት እየተደረገ ያለ ጉዞ አለ። ሀላባ ከተማ፣ ወላይታ ሶዶ እንግዲህ ቅርብ ለቅርብ ናቸው። ትሰማ ነበረ ስለ ሀላባ? ያው ስለ ሀላባ በጣም ነበር የምሰማው። አንደኛ በደጋፊ ምክንያት ደጋፊ በጣም ብዙ አለው ከዚህ በፊትም አይቼ ስለማቅ እና ለፕሪሚየር ሊግ ወደሚያደርገው ጉዞ ቢያድግ በጣም እኔ ደስተኛ ነኝ። ምክንያቱም ከሀገር ቅርብ ስለሆነ ለኔ ቢያድግልኝ በጣም ደስ ይለኛል። ምክንያቱም ወደፊት እዛም ሄዶ ለመጫወት ይሆናል ብዬ አስባለሁ። እንግዲህ የወላይታን ሶዶ ህዝብ ደጋፊ እስቲ ህዝቡን በአጠቃላይ እንዴት ትገልጸዋል? የወላይታ ህዝብ በጣም ደስ ይላሉ። ምክንያቱም እዛ ተወልጄ እዛው ነው ያደግኩት እና የወላይታ ህዝብ እስካሁን እንዳደረጋችሁልኝ ነገር በጣም አመሰግናለሁ። ገለተይሲ። እንግዲህ ሁዘይፋ ሻፊ አጠር ያለ ፕሮግራም እዚሁ ሐዋሳ ተገናኝተን እንግዲህ በቀጣይ ደግሞ በሌላ ሰፋ ያለ ፕሮግራም እንገናኛለን። እንደ አጠቃላይ ታዳጊዎች መልእክት ተላልፏል። ዛሬ ያላችሁበት ሁኔታ ምንም ቢሆን ያን ቻሌንጅ ተቋቁማችሁ ነገ ትልቅ ቦታ እንደምትደርሱ ተስፋ የሚሰንቅ መልእክት አስተላልፏል። እንግዲህ በቀጣይ በሌላ ፕሮግራም እንገናኛለን። አመሰግናለሁ።